ሐሳብ ፓራሳይት ነው ብያችኋለሁ። እሱ ቁጭ አደረገው ማለት አሁን አይደለም በጊዜ ሂደት እየተብላላ ሳታውቁት በኋላ ወደ አክሽን ወይ ደግሞ ወደ ተግባር ይቀየራል። ካብ አይ በቃ መንቃት አለብን አላት ማለት ወይ ሚስቱ። እሷ ግን የህልም ዓለሙ ተመችቷታል። የራሷ ፈጣሪ ከሆነች ማለት የምትፈልገውን ነገር መስራት ይችላል። ካብ ነው እንንቃና እውነተኛው ዓለም ውስጥ የምር ልጅ እንውለድ። ለምሳሌ የሆነ ሰው አይምሮ ውስጥ ገብታችሁ ከሱ ጋር ኮሙኒኬት ማድረግ ከፈለጋችሁ ሰውየው የሚያወራበት ሁለት መንገድ አለ። ብቻ እንዴት ነው የመጀመሪያው በተለይ ፍቅር የያዛችሁ ሰዎች ምንድነው የምታስቡት? ብቻችሁን ዓለም መፍጠር እንደዛ አይነት ፍላጎት የለም። ትራውማ ማለት እንዴት መሰላችሁ? አንዳንድ ጊዜ ባላረጉት ብላችሁ የምትጸጸቱበት ነገር አጋጥሟችሁ ያውቃል? አይምሮአችሁን ስታረጋጉት ትዝ እያላችሁ የሚመጣው እንግዲህ ህልም ላይ ታችሁ ከሆነ ህልም እንዴት እንደጀመራችሁ አታውቁም አይደል? ድንገት ኦል ኦፍ ዘ ሰደን ህልም ላይ ነው ራሳችሁ የምታገኙት እንጂ እዚህ ጋር ጀመረ እዚህ ጋር ጨረሻ አትሉም። በቃ ድንገት ጀመረ። ቀላል ሊመስል ይችላል። ሶስተኛ ሌቭል ላይ ነው ያላችሁት። በህልም ዓለም ውስጥ ነው። ስሜት ተጨምሮበታል። አለማመን አትችሉም። ሌቭል 1 ማለት እኔና እናንተ ቁጭ ብለን በአንድ ሰው አይምሮ ስናልም ማለት። ሌቭል 2 ማለት ህልም ላይ ህልም ማለት። ከዛ ዓለም መንቃት በቀላሉ አይቻልም። ከዛ ዓለም ከሞታችሁ ሊምቦ የሚባል ዓለም ውስጥ ገቡና ከዚህ ዓለም ውስጥ ስትሞቱ ነው ሁለተኛ ጊዜ ስትሞቱ ነው ወደ እውነተኛው ዓለም የምትነቁት። ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ፊራ ነኝ። ዛሬም እንግዲህ ሳምንቴን ጠብቄ እንዲሁ ካነበብኩ ሳይሆን ዛሬ ካየሁት ነው አይደል? ካየሁት አዲስ ሀሳብ ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው። ትምህርት፣ ስራ ሁሉ ሰላም ነው ብዬ ተስፋ አደርጋለሁ። ሀሁ መድረክ ሁለተኛ ዙር ተመልሷል። የመጀመሪያ ፕሮግራማችን በጣም በሚገርም ሁኔታ ካፒታል ሆቴል ውስጥ በጣም አሪፍ ጊዜ አሳልፈን ነበር። ሁለተኛው ዙር ደግሞ በጣም ከምትወዷቸው ደራሲዎች ጋር አሪፍ ጊዜ የምናሳልፍበት፣ መጽሐፍ ዳሰሳ የምናደርግበት፣ ከዛ ደግሞ አልፈን ከመጽሐፉ ተነስተን የጻፉት ጸሐፊዎች ራሳቸው ጥያቄ የምንጠይቅበት የምንመካከርበት መድረክ ነው። መጽሐፍ ማንበብ የምትወዱ ሰዎች፣ መጽሐፍም እንዲያነብ የምትፈልጉትን ሰዎች መጋበዝ የምትፈልጉ ሰዎች ሁላችንም ተሰብስበን መጽሐፍና መጽሐፍ ዙሪያ ላይ የምንነጋገርበት ኢቨንት ነው። በዚያ ምሽት ጃዝ ይኖራል፣ ገጣሚዎች ይኖራሉ፣ የመጽሐፍ ዳሳ ይኖራል፣ የፓኔል ዲስከሽን ይኖራል። ከዛ ደግሞ ያለፈ ከብዙ የሥራ ፈጣሪዎች፣ ከብዙ አስተማሪዎች፣ ከተለያዩ ሰዎች ጋር ኔትወርክ የምናደርግበት አሪፍ ኢቨንት ነው። ቀኑ የሚሆነው 25 ወይ ደግሞ በውጪዎች ፌብሩዋሪ 2 ነው። ከ11 ሰዓት እስከ 2 ሰዓት የሚቆይ ፕሮግራም ነው። የአሁኑ ፕሮግራማችን ሰኞ ዕለት ነው የሚሆነው። ቦታው ደግሞ ካፒታል ሆቴል። በጣም እርግጠኛ ነኝ እስካሁን ድረስ ያሉትን ኮንተንቶች ከወደዳችኋቸው አሁን መድረክን እንደምትወዱት አልጠራጠርም። ፌብሩዋሪ 2 ከ11 ሰዓት እስከ 2 ሰዓት ካፒታል ሆቴል አብረነን። በምንም ታምር መቅረት አይቻልም። ጓደኞቻችሁንም ጋብዛችሁ እዚያ እንገናኝ። ዛሬ ቪዲዮአችን ላይ እንግዲህ በብዙዎቻችሁ ጥያቄ በተደጋጋሚ ሲጠየቁ የነበረውን ፊልም ዳሰሳ እናደርጋለን። ኢንሴፕሽን ስለሚባለው ፊልም ሰምታችሁ የምታውቁ ሰዎች ካላችሁ ትንሽ ኮምፕሊኬትድ የሆነ ፊልም ነው። ያልሰማችሁም ደግሞ ካላችሁ የፊልሙን ሀሳብ አሁን አስረዳችኋለሁ። እርግጠኛ ነኝ ፊልሙ ስታዩት ግልጽ እንደሚሆንላችሁ። አልዋሻችሁም፣ በጣም ረጅም ሰዓት ወስዶብኛል። ፊልሙን ስንቴ ደጋግሜ እንዳየሁት እኔም አላውቅም። በጣም ረጅም ሰዓት የወሰደብኝ ፊልም ነው። ካልተሳሳትኩኝ ይሄ ሁለተኛ ወር ሶስተኛ ቀረጻችን ነው ፊልሙን ደጋግመን እየቀረጽና ሆፕፉሊ የፊልሙን ሀሳብ ማዕከላዊውን ሀሳብ እነግራችኋለሁ ብዬ አስባለሁ። ፊልሙ ሲሰራ በአንዴ 2-3 ሲኖች ናቸው አንድ ላይ የሚሄዱት እና አንዳንድ ቦታ 4-5 የሚሄድባቸው ቦታዎች አሉ። ሁሉንም ሀሳብ ለማስረዳት ከተሞከረ በጣም ረጅም ሰዓት ይፈልጋል። ግን ምንድነው ፊልሙ መናገር የፈለገው ሀሳብ ምንድነው? በውስጡ የሚደብቃቸው መልእክቶች ምንድናቸው? ፊልሙ ውስጥ የሚጠቀማቸው ሎጂክ ምን አይነት ሎጂክ ነው የሚሉትን ነገሮች ቀለል አድርጌ በገባኝ ልክ ለማስረዳት ሞክራለሁ። እርግጠኛ ነኝ የሆነ ቁም ነገር ታገኙበታላችሁ። ለዚህ ቻናል አዲስ ከሆናችሁ ይህ ቻናል መጽሐፍና ከመጽሐፍ ጋር የሚገናኙ ከስንት አንድ ደግሞ እንዲህ ከተለያዩ ፊልም ጋር የሚገናኙ ሀሳቦችን የምናነሳበት ቻናል ነው። እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውል ምልክት በመጫን ቤተሰብ መሆን ትችላላችሁ። ኢንሴፕሽን ምን አይነት ፊልም ነው? እንዳልኳችሁ ትንሽ ጊዜ የሚፈልግ አይነት ፊልም ነው። ግን ምንድነው እስኪ የፊልሙ ማዕከላዊ ሀሳብ? ፊልሙን ለመረዳት ከፈለጋችሁ ገና ፊልሙ ኢንትሮዳክሽን ላይ የሚያነሳትን ሀሳብ ማንሳት ጥሩ ነው ብዬ አስባለሁ። ካብ የሚባለው ወይ ደግሞ የፊልሙ ዋና አክተር ሊዮናርዶ ዲካፕሪዮ የሚባለው ካራክተር የተናገረውን ሀሳብ ማየት አለብን። ምን ብሎ ይጠይቃል? ሴይቶ ለሚባለው ለጃፓናዊው የጠየቀው ጥያቄ ነው። ምን አይነት ጥያቄ መሰላችሁ የጠየቀው? እዚህ ዓለም ላይ ከባድ የሚባለው ፓራሳይት ምን አይነት ፓራሳይት ነው ብሎ ይጠይቋል። ፓራሳይት ማለት አንድ ሆስት የሆነ ወይ ደግሞ አንድ አካል ውስጥ ገብቶ አካሉን የሚያኖረውን አካል ራሱ የሚበላ አይደል? እየበላ ራሱን የሚያበዛ ነው። እና ምን ይመስልሃል? እና ሲጠይቀው ቫይረስ ነው ወይ? ለምሳሌ ቫይረስ እንደዛ ነው። ቫይረስ ሰውነታችሁ ውስጥ ከገባ እናንተን ይበላችኋል፣ እስክትሞቱ ድረስ ይበላችኋል፣ ራሱን ያበዛል፣ ከዛ ደግሞ ይተላለፋል አይደል? ለዚህ ነው። ወይስ ባክቴሪያ ነው ወይስ ትል ነው? ምንድነው በጣም ከባድ የሚባለው ፓራሳይት ምንድነው ብሎ ይጠይቋል። እና እሱ ራሱ ሳይመልስ ሴቱ ራሱ ሳይመልስ ኮብ የሚባለው ዋናው አክተር ራሱ ይመልሳል። እዚህ ዓለም ላይ በጣም ከባዱ ፓራሳይት ሐሳብ ነው ይላል።
ምክንያቱም ሐሳብ የሚባለው ነገር አይምሯችሁ ውስጥ ገባ ማለት ብቻውን አይቀርም አይደል? ይብላላል፣ ይሰፋል፣ እያደገ ይሄዳል። ሳታስቡት ማንነታችሁን ሐሳባችሁን ይቆጣጠራችሁ እና ፊልሙ የሚያወራው ይህንን ፓራሳይት ያሉትን ወይ ደግሞ ይሄ ፓራሳይት ወይ ደግሞ ገዳይ ያሉትን ሰውነትን የሚቆጣጠረውን ሐሳብን ሞኔታይዝ ስላደረጉት ሰዎች ነው። እነዚህ ሰዎች አሁን ነካብ የሚባሉ ሰዎች ይህንን ሐሳብ ወደ ገንዘብ መቀየር የቻሉ ሰዎች ናቸው። ወይ ደግሞ ይህን ሐሳብ ለራሳቸው ጥቅም መቀየር የቻሉ ሰዎች ናቸው። በምን አይነት መንገድ ነው ለራሳቸው ጥቅም የቀየሩት? ፊልሙ ምን ይላል መስላችሁ? ከአንድ ጊዜ ያወራው ሰዎች ይባላል ነው እንግዲህ ይባላል በአካል ሲንቀሳቀሱ ወይ ደግሞ ነቅተው ሲንቀሳቀሱ የአይምሯቸውን 10% ብቻ ይጠቀማሉ ይባላል የሚል ሐሳብ አንድ ሲል ላይ ሲያወራ ታያላችሁ። አሁን ሲኑን በቅደም ተከተል መናገር ሳይሆን የፊልሙን ሐሳብ መናገር ነው አላማዬ። እውነት ነው ሰዎች ምናልባት 10% ሊጠቀሙ ይችላሉ ይባላል። ይሄ እንግዲህ ሳይንቲፊካሊ ባይሆንም ግን እንዲሁ በአፈ ታሪክ ይባላል። ግን የሰው ልጆች 10% የምንጠቀመው ስንነቃ ብቻ ነው። ስንተኛ 10% አይደለም፣ አብዛኛውን የአይምሯችን ወይ ደግሞ የአንጎላችንን ክፍል እንጠቀማለን። ስለዚህ የአንድን ሰው ሐሳብ ኮንትሮል ማድረግ ከፈለጋችሁ፣ የአንድን ሰው ሐሳብ መቆጣጠር፣ መውሰድ፣ መስረቅ፣ ኢቭን ሐሳብ ማስረጽ ከፈለጋችሁ ሰውየው ቆሞ አይደለም፣ ሰውየው ተኝቶ ነው መጠቀም ምንድነው ሐሳብ መስረቅ ምንም ነገር ማድረግ የምትችሉት የሚል ሐሳብ ፊልሙ ያነሳል። ስለዚህ እነዚህ ሰዎች ምን አደረጉ? አንድ ሰው አይምሮ ውስጥ ያለን ሐሳብ መስረቅ ከፈለጉ ያንን ሰው በአንድም በሌላ መንገድ ያስተኙትና ከዚያ ሰው ውስጥ መውሰድ የሚፈልጉትን መረጃ ይወስዳሉ። በምን አይነት መንገድ መሰላችሁ የሚያደርጉት? ለምሳሌ እንበልና ፊልሙ ላይ ሪል ያለ ሲል ልንገራችሁ። አሁን ሴቶ የሚባለው ጃፓናዊ መጀመሪያ ጠላታቸው ነበር። ካልተሳሳትኩኝ ምንድነው ኮቦል የሚባለው አንድ ተቋም ኮቦል ኢንጂነሪንግ የሚባለው ተቋም ሴቶ የሚባለው ሰው ካምፓኒውን ለማስፋት የሚጠቀመው ስትራቴጂ ሚስጥሩን ማወቅ ፈለጉ። ምን አደረጉ? እነዚህ እነ ካብን ይልካሉ። ይህንን ይልኩና ምን ያደርጋሉ እነሱ? ይሄ ሰው ረጅም ሰዓት የሚተኛበትን ባቡር ላይ ሊሆን ይችላል፣ ፕሌን ላይ ሊሆን ይችላል፣ ወይ የሆነ ቦታ ብቻ ረጅም ሰዓት ቁጭ የሚልበትን ሰዓት ፈልገው የሆነ ነገር ያጠጡታል፣ ወይ ውሃ ላይ የሆነ ነገር ጨምሮ እንቅልፍ እንዲወስደው ማለት። ልክ ስተኙለት ቦርሳ አላቸው ወይ ደግሞ የሆነ ሳጥን አላቸው፣ የሆነ ቴክኖሎጂ ማለት። ከዛ ቴክኖሎጂ ውስጥ ልክ እንደ መርፌ አይነት ነገር ይወጣል እና አንድ ብቻ አይደለም 5-6 ልትሆኑ ትችላላችሁ፣ እጃችሁ ላይ ይሰካል። ሳታውቁት እንቅልፍ ይዟችሁ ይሄዳል። እንቅልፍ ይዟችሁ ሲሄድ ግን ፊልሙ የሚያሳየው ሲናል ፊልሙ ላይ የህልም ዓለም ውስጥ ትገባላችሁ። ሁላችሁም በዚህ በመርፌው ስለተገናኛችሁ ሁላችሁም በአንድ ሰው የሆነ ሰው ሆስት ያደርጋል። ለምሳሌ ከአምስታችሁ በአንድ ሰው አይምሮ ውስጥ ልንሆን እንችላለን። ለምሳሌ 5 ሆነን በእኔ አይምሮ ውስጥ ሊሆን ይችላል የምተኙት፣ ግን ተመሳሳይ ህልም ነው የምናልመው፣ ተመሳሳይ ዓለም ውስጥ ነው ያለን። እውነተኛውን ዓለም የሚመስል ህልም ትኖራላችሁ ማለት ነው። እኔ አይምሮ ውስጥ ገብታችሁ ህልም ስታልሙ አንደኛ ሁላችንም ስለተገናኙ ሁላችንም ተመሳሳይ ህልም ነው የምናየው። ሁላችን እኔ የሚሰማኝ እናንተ የሚሰማችኋል ነው ማለት ነው። ሌላኛው የምታዩት ዓለም እኔ ይቺን ዓለም በማይበት መንገድ ነው። ይህንን ዓለም ነው ለምሳሌ ሰፈሬን ስለማቀው ብተኛ ራሴ የማገኘው ቤቴ ውስጥ ሰፈሬ ውስጥ ነው። ስነቃ ለምሳሌ ከቤቴ ልነቃ እችላለሁ። ሰፈሬን ሳየው እኔ ሰፈሬን የማይበት መንገድ ነው አይምሮ ውስጥ የሚቀረጸው። ስለዚህ እኔ በፈጠርኩላችሁ ዓለም ውስጥ ተመሳሳይ ህልም ሁላችንም እናልማለን ማለት ነው። እነዚህ ሰዎች ምን ያደርጋሉ? ይህንን ሰው ካስተኙት በኋላ በአንድ ሰው ህልም ውስጥ አስገብተው ያስተኙታል። እሱ ህልም እንደሆነ ያውቅ። ህልም እንደሆነ ካወቀ ያስቸግራቸዋል። እናንተ ብቻ ናችሁ እነሱ ብቻ ናቸው ህልም እንደሆነ የሚያውቁት። ይሄ ሴቶ የሚባለውን ሰው ካስተኙት በኋላ የእሱ አይምሮ ውስጥ አሁን ሚስጥር ለማውጣት ነው እንግዲህ ትልቁ ጎላቸው። እንዴት ነው ሚስጥር የሚያወጡት መሰላችሁ? ሰብኮንሺየስ ማይንዳችሁ ከእናንተ ጋር ለምሳሌ የሆነ ሰው አይምሮ ውስጥ ገብታችሁ ከሱ ጋር ኮሚኒኬት ማድረግ ከፈለጋችሁ ሰውየው የሚያወራበት 2 መንገድ አለ በፊልሙ አገላለጽ። ለምሳሌ እኔ አይምሮ ውስጥ ከገባችሁ በኋላ የኔ አይምሮን ኮንትሮል ካደረጋችሁ በኋላ ማለት የኔ አይምሮ ውስጥ ከገባችሁ በኋላ የኔ ሰብኮንሺየስ ማይንድ ከእናንተ ጋር የሚያወራው በ2 መንገድ። አንደኛው መንገድ አይምሮ ውስጥ የፈጠርኩት ዓለም አለ። አይምሮ ውስጥ የፈጠርኳቸው ሰዎች አሉ። ዓለሙንና አይምሮ ውስጥ የፈጠርኩትን ዓለምና አይምሮ ውስጥ የፈጠርኩትን ሰው ስታዩ ከሰብኮንሺየስ ማይንድ ጋር ቀጥታ እያወራችሁ ነው። ዳይሬክትሊ ኮሚኒኬት እያደረጋችሁ ማለት ነው። ለምሳሌ እኔ ዓለም የማይበት መንገድ ማለት ለምሳሌ ሁሌ ስራ ስገባ እየተኮሳተረ አይኑን የሆነ እየተኮሳተረ ወይ ደግሞ በማይሆን ፊት የሚያልፈኝን ሰው አላውቀውም እኮ ባህሪው ሊሆን ይችላል፣ ማንነቱ ሊሆን ይችላል። እኔ አይምሮዬ ላይ ግን ምንድነው የምቀርጸው? ይሄ ሰው ይጠላኛል ብዬ ነው። በእንቅልፍ ዓለም ይሄንን ሰው ሲያልፍ ካያችሁት አይምሮዬ የሚስለው ይሄ ሰውዬ ይጠላኛል ብሎ ነው። ሰብኮንሺየስ ማይንድ ውስጥ የምታዩቸው ሰዎች እኔ ሰዎችን አይቼ ስለኔ ምን ያስባሉ የሚሉትን ነገሮች ኢማጂን አድርጌ የፈጠርኳቸው ናቸው። የሚወዱኝ ሰዎች አሉ ይወዱኛል ብዬ ስላሰብኩ። ከሰብኮንሺየስ ማይንድ ጋር የምታወሩት አንደኛ የፈጠርኩትን ዓለም ስታዩና ሁለተኛ እዛ አካባቢ ያሉትን ሰዎች ስታወሯቸው ነው። ከሆነ ሰው አይምሮ ውስጥ ገብታችሁ ከሆነ ሰው ጋር ስታወሩ ከሰብኮንሺየስ ማይንድ ጋር እያወራችሁ ነው አንደኛው። ሌላኛው መንገድ ደግሞ አሁን ከፈጠርኩት ዓለም ውጪ ከሰብኮንሺየስ ማይንድ ጋር ማውራት ከፈለጋችሁ ፊልሙ ላይ የሚጠቀመው መንገድ ማለት ነው።
አይምሯችን ሚስጥርን ሲይዝ የሆነ ሚስጥር የተባለ ነገር ሲነገረው ውስጥ የሆነ ሰብኮንሺየስ ማይንዳችን ድብቅ አድርጎ ነው የሚያስቀምጠው። እነዚህ ሰዎች ምን ያደርጋሉ መሰላችሁ? ሰብኮንሺየስ ማይንዳችሁን ማኒፑሌት ያደርጋሉ። ይሄ አይምሯችሁ የትኛው ኒውሮን ውስጥ እንደተደበቀ ስለማያውቁ ያግቷችሁና አንድ ሚስጥር አይምሮ ውስጥ እንዳለ እናውቃለን። ይሄ ማኒፑሌሽን ነው። አይምሮ ውስጥ እንዳለ እናውቃለን። ከዛ ይሄኛው ምን ያደርጉታል? አንድ ለምሳሌ እንበለውና ይሄ አይምሯቸው ውስጥ ያለውን ኒውሮን በቢሮ ይመስሉታል። ምን ይሏቸዋል? ቢሮ ውስጥ አንድ ካዝና እንዳለ እናውቃለን። እዛ ካዝና ውስጥ የድርጅት ሚስጥር እንደደበቅ እናውቃለን። የሚስጥር ቁጥሩን ንገረን ብሎ ያስጨንቋቸዋል። አግቷቸው ያስጨንቋቸዋል። ንገረን። እናንተ የምታውቁት ነገር የለም። ኧረ እኔ ምንም አውቀው ነገር የለም። በእንቅልፍ ልባችሁ ነው እንግዲህ። ኧረ እኔ ምንም አውቀው ነገር አለ። የሆነ የድርጅትን የሆነ ሚስጥር እንደደበቅ እናውቃለን። ሉክ ስፔሲፊካሊ የሆነ መረጃ ይሰጧቸው። የሆነ ሚስጥር ደብቃል፣ ንገረን። ሉክ እንዲህ ያደረጉ ሲያስጨንቋችሁ እናንተ የሆነ ምንድነው ሲያስሯችሁ ወይ ሲያሰቃያችሁ ሰብኮንሺየስ ማይንድ ምን ያደርጋል? እውነትም ይሄ ሚስጥር እዛ ውስጥ ነው ያለው ብሎ ሳታውቁ እናንተ እንኳን አላውቃችሁ እነሱ ማኒፑሌት አድርጓችሁ እዛ ካዝና ውስጥ ሚስጥራችሁ ትደብቃላችሁ። በወረቀት መንገድ ይቀመጣል። ንገረን አላቅም፣ ንገረን አላቅም። ካልነገርከን ብሎ ያስጨንቋችኋል። እናንተ ሳታስቡት አይምሯችሁን እየገፉ እዛ ካዝና ውስጥ ሚስጥራችሁ እንድታስቀምጡ አድርጓችኋል። ኦልሬዲ አልኳል። ባለ 6 ቁጥር ዲጂት ቁጥር ንገረን ይሏችኋል፣ ያስጨንቋችኋል። አላቅም ትላላችሁ። በቃ ራንደምሊ ቁጥር ጥራልን ይሏችኋል። እናንተ ራንደም የሆነ ቁጥር ስትጠሩ ሞስት ላይክሊ ሰብኮንሺየስ ማይንዳችሁ ያወጣው ስለሆነ ሄደው ካዝና ውስጥ ሲሞሉ ያቺ የዛች ካዝና ቁጥር ልክ ይሆን ሲያወጡት እናንተ ሚስጥር ያደረጋችሁት ነገር ወረቀት ላይ ተጽፎ ያገኛሉ። ሉክ ፈልጋችሁ አይደለም፣ ማኒፑሌት አደረጓችሁ፣ እንድታምኑ አደረጋችሁ። ካዝና አለ፣ ካዝና ውስጥ የድርጅትን ሚስጥር ደብቃል። እና ሴቶ ላይ ይሄን እንዳደረጉ ፊልሙ ላይ ታያላችሁ። ምንም የሚባል ነገር የለም፣ ፑሽ ያደርጉታል። ከዛ ምንድነው የካዝናውን ቁጥር ይወስዳል። ስከፍተው ሲያገኙት የድርጅቱን ሚስጥር ያገኛል። ግን ሰውየው ስለባነነባቸው ቶሎ ይከሽፍባቸዋል። አንብቦ ሳይጨርስ ይከሽፍባቸው። በዚህ ምክንያት በነገራችን ላይ የሴቶን ሚስጥር ስላላወጡ ኮቦል ኢንጂነሪንግ ይሄንን ሰው ማነው ካብን ወይ ዋናውን አክተር ለማስገደል ሞክሮ ነበር። ግን ኦቨርኦል በቃ ስራቸው ይሄን እናንተ አይምሮአችሁ ውስጥ የደበቃችሁትን ሚስጥር ሆን ብለው ምን ያደርጓችኋል? አይምሮ ውስጥ የተደበቅ ምንድነው ድርጅት ሊሆን ይችላል፣ ቤታችሁ ሊሆን ይችላል። እዛ ውስጥ የደበቀው አንድ ነገር አለ ወይ ካዝና አለ። እዛ ካዝና ውስጥ የደበቀው ሚስጥር አለ፣ ንገረኝ። ለምሳሌ አንድ ሰው ስለ ጓደኛው የሆነ ሚስጥር ማወቅ ከፈለኩኝ አስተኛውና አብረውኝ የሆኑ ሰዎች ሊኖሩ ይችላል። ያስተኛውና ቤትህ ውስጥ ስለ እንትና ወይ ደግሞ ስፔሲፊካሊ ስለ እንትና ጓደኛ የደበቀው ሚስጥር አለ፣ ምንድነው ሚስጥሩ ንገረኝ። ወይ ደግሞ የቱ ጋር ነው የተቀመጠው ንገረኝ። ዳይሬክት አደረገውና የሆነ እንትና ምንድነው የሆነ ካዝና አለ፣ ካዝና ውስጥ ነው የደበቀው። ካልነገርከኝ ብዬ ካስጨነቅኩ ሰብኮንሺየስ ማይንድ ያው ነው እውነትም እዛ አስቀምጫለሁ ይላል። ከዛ ራንደም ቁጥር እንድጠሩልኝ ያደርጋችኋለሁ። ባለ 6 ዲጂት እከፍታለሁ፣ ከዛችን ሚስጥር አወጣለሁ። ይህንን ፊልሙ ኤክስትራክሽን ይላል። እናንተ ተኝታችሁ አይምሯችሁ ማኒፑሌት አድርገው የተደበቀውን ሚስጥራችሁን ለማግኘት የሚጠቀሙበት መንገድ ነው። ፊልሙ እንግዲህ ኦቨርኦል ሀሳቡ እዚህ ላይ የተመሰረተ ነው። ግን አንድ ሁለት ሲኖችን ልንገራችሁ። ግልጽ ነው ብዬ አስባለሁ። በተረዳሁት መንገድ ለማስረዳት ሞክሬያለሁ። ፊልሙ ስለ 2 ትልልቅ ታሪኮች ያወራል። አሁን እነዚህ 2 ትልልቅ ታሪኮች ላይ ተመስርቶ ነው እንግዲህ ፍሎ የሚያደርጉ። ሁሉንም ሲኖች አልነግራችሁም፣ ሀሳቡን ግን ላስረዳችሁ። የመጀመሪያው የራሱ የካብ ታሪክ ነው። ሁለተኛው ደግሞ የሴቱ ያልኳችሁ ቅድም እንዲሰልሉ የተላኩበት ሰው አለ። አቅማቸውን ስራቸውን ስላየ ሌላ አሳይመንት ሰጣቸው። ራሱ ደግሞ ቀጠራቸው ማለት ነው። የቀጠራቸው ምንድነው እሱ ሁለተኛ ላይ እነግራችኋለሁ። የመጀመሪያው ግን የካብ የራሱን ታሪክ ልንገራችሁ። እስኪ በሱ ቦታ ሆነን ነው ከምንፈርድ አይደለ የራሳችሁን ዓለም መገንባት እንደምትችሉ ብታውቁ፣ ኤቭሪቲንግ ኮንትሮል ማድረግ፣ የአየሩን ሁኔታ መገንባት፣ የምትፈልጉትን ህንጻ ማየት፣ የምትፈልጉትን ሰው በህልም ዓለም መፍጠር ብትችሉ ምን ታደርጋላችሁ? በሱ ቦታ ሆናችሁ ብታስቡ ምን ማለት መሰላችሁ? እናንተ የዛ ዓለም ፈጣሪ ብትሆኑ ምን ታደርጋላችሁ? እነዚህ ሰዎች የፈጠሩት ቴክኖሎጂ ማለት እሱ እና ካብ ማል የምትባል ሚስት ነበረች፣ ወይ ደግሞ ከሷ ጋር ይጋባል። በጣም ይዋደዱ ሰዎች ናቸው። ሁለታችሁ ብቻ እንዴት ነው የመጀመሪያው ተለይ ፍቅር የያዛችሁ ሰዎች ምንድነው የምታስቡት? ብቻችሁን ዓለም መፍጠር። እንደዛ አይነት ፍላጎት የለም። እነዚህ ሰዎች ምን አደረጉ መሰላችሁ? አንድ ላይ ይሄንን ቀደም ያልኳችሁ ይሄ ስትሬንጁን አንድ ላይ ሰኩና ተኙ። በእንቅልፍ ልባችሁ ልክ ተኝተው ማለት በህልም ዓለም ውስጥ ኦልሞስት 50 ዓመት ያህል የራሳቸውን ዓለም ነው በህልም ዓለም ውስጥ ነው ማለት 1 ዓመት በህልም ዓለም 2 ዓመት በህልም ዓለም 50 ዓመት ያህል በህልም ዓለም ውስጥ ነው። ግን ምን አለ መሰላችሁ? በፊልሙ መሰረት የህልም ዓለም ጊዜና የኛ ጊዜ ተመሳሳይ አይደለም አይደል? ለምሳሌ አንዳንዴ ህልም ረጅም ሊመስላችሁ ይችላል። ድንገት ብንን ስትሉ ግን ባስ ውስጥ 1 ደቂቃ ወይ 2 ደቂቃ ተኝታችሁ ሊሆን ይችላል። ጀስት ህልም ረጅም ሰዓት ይመስላል። በእውነተኛው ዓለም ላይ ጊዜ ስሎን ወይ ደግሞ ቀስ ይላል። በፊልሙ መሰረት እንደዛው ነው። ለምሳሌ በህልም ዓለም ውስጥ 1 ሰዓት ስትቆዩ በእውነተኛው ዓለም ውስጥ 5 ደቂቃ ብቻ ነው የቆያችሁት። እነዚህ ሰዎች 50 ዓመት ሙሉ በህልም ዓለም ሲቆዩ በእውነተኛው ዓለም
ኦልሞስት ወደ 21 ሰዓት አካባቢ ብቻ ነው የቆዩት። 21 ሰዓት አካባቢ አንድ ቀን ማለት አቨሬጅ ብታጠቃቅቱ ለአንድ ቀን ያልተኝቶ በህልም ዓለም ውስጥ 50 ዓመት ቆይቷል። ግን ምን ሆነ መሰላችሁ? ይህን ዓለም ወደዱት። በቃ ሁለቱም ተመችቷቸዋል። የራሳቸው ከተማ ገነቡ። ኢቭን በህልም ዓለም ልጆች ወለዱ። አሁን ምን ያህል ከባድ ነገር እንደማወራ እንድትረዱ ፈልጋለሁ። የራሳቸው ልጆች ያላቸው እነዚህ ሰዎች የራሳቸው ህይወት ገንብተዋል። የራሳቸው ቤት ገንብተዋል። በቃ ህይወታቸው በእንደዛ አይነት መንገድ እየሄደ ነው። ግን በጊዜ ሂደት ኦልሞስት 50 ዓመት አልቋቸው ረጅም ዓመት ከቆየ በኋላ ካብ አይ በቃ መንቃት አለብን አላት ማለት ወይ ሚስቱ። እሷ ግን የህልም ዓለሙ ተመችቷታል። የራሷ ፈጣሪ ከሆነች ማለት የምትፈልገውን ነገር መስራት ይችላል። ካብ ነው እንንቃና እውነተኛው ዓለም ውስጥ የምር ልጅ እንውለድ፣ እውነተኛው ዓለም ውስጥ ቤትን መስረት፣ እውነተኛው ዓለም ውስጥ እንኑር ሲላት እሷ ፈቃደኛ አልነበረች። ከዚያ ኦልሞስት በፊልሙ አገላለጽ ለመጀመሪያ ጊዜ በሚባል መልኩ አንድ ከባድ ሚሽን ይወስዳል ወይም አንድ ከባድ ስራ ይሰራል። እስከ ዛሬ ድረስ ሲሰራ የነበረው የሰው አይምሮ ውስጥ የነበረው ሚስጥር ማውጣት ኤክስትራክሽን። አሁን ደግሞ ምን ያደርጋል? የሰው አይምሮ ውስጥ ሐሳብ መጨመር ወይ ደግሞ የሰው አይምሮ ውስጥ ሐሳብ መክተት። በፊልሙ መሰረቴ ኢንሴፕሽን ይባላል። የፊልሙ ርዕስ ኢንሴፕሽን የተባለው ለዚህ የሰው አይምሮ ውስጥ ሐሳብ ሰውየው ፈልጎት ራሱ ያሰበ እንዲመስለው አድርጋችሁ አይምሮ ውስጥ ሐሳብ መጨመር ማለት። ኢንሴፕሽን ትንሽ ከበድ የሚል ሐሳብ ልክ እንደ ኤክስትራክሽን አይደለም። እንደውም አንድ ሲን አለ ኢንሴፕሽን እኮ በጣም ቀላል ሐሳብ ነው ሲባባሉ ታያላችሁ። ለምን? ምክንያቱም አንድን ሰው በቀላሉ አይምሮ ውስጥ የሆነ ሐሳብ ኢንሴፕት ማድረግ ይቻላል ወይ የሆነ ሐሳብ መክተት ይቻላል። ለምሳሌ እንበልና አሁን ጥቁር በግ አታስቡ ብላችሁ ለምን ጥቁር ውሻ ጥቁር ውሻ አታስቡ ልበላችሁ። ቅርብ ጊዜ ወደ የት ነው መስቀል አደባባይ ሄጄ ነበርና የእውነት ነው የምላችሁ በግ የሚያክል ውሻ ታውቃላችሁ? ኦልሞስት የእናንተን ግማሽ የሚያክል ጥቁር ውሻ እንዴት እንደሚያምር ላስቸግራችሁ። እስኪ ይሄንን ውሻ አታስቡ። ባይ ዲፎልት አሁን አይምሯችሁ ላይ እየመጣ ያለው ነገር አታስቡ ያልኳችሁ ውሻ። ኢንሴፕሽን ማለት እንዲህ ነው። ግን እኔ ነግሬያችሁ ሳይሆን እናንተ ራሳችሁ አስባችሁ እንዲመስል አድርጌ ሐሳብ ማምጣት ማለት ነው። ይሄንን ፕሮሰስ ምንድነው የምታደርጉት መሰላችሁ? ይሄን ፕሮሰስ አሁን በፊልሙ መሰረት ይሄን ኢንሴፕሽን ለማስቀማጥ የሰው አይምሮ ውስጥ ለመክተት ከፈለጋችሁ በብዙ መንገድ ወይ ቀጥታ ልትነግሩት ትችላላችሁ፣ ወይ ደግሞ ቅድም ያልኳችሁ የሚስጥር ካዝና የምትባላለች አይደል? እዛ ካዝና ውስጥ ሐሳብ መጨመር ትችላላችሁ። ካብ ምን ያደርጋል? ሚስቱ ሳታቅ ሚስቱ ሳታቅ አይምሮ ውስጥ የእሱ አይምሮ ውስጥ አንድ ነገር ይጨምራል። ምንድነው የጨመረው? ወይ ምንድነው የከተተው ሐሳብ ካላችሁ እንንቃ ወይ ደግሞ መንቃት አለብን የሚል ሐሳብ ይጨምራል። ሐሳብ ፓራሳይት ነው ብያችኋለሁ። እሱ ቁጭ አደረገው ማለት አሁን አይደለም፣ በጊዜ ሂደት እየተብላላ ሳታቁት በኋላ ወደ አክሽን ወይ ደግሞ ወደ ተግባር ይቀየራል። እና መጀመሪያ ሰሞን አላወቀችም፣ በጊዜ ሂደት ግን ተቀበለችው። እውነትም መንቃት አለብን አሉ እና ለመንቃት ምን አደረጉ? ከእንቅልፍ ዓለም መንቃት ከፈለጋችሁ በፊልሙ አገላለጽ መሞት አለባችሁ። አሁን እንግዲህ እንቅልፍ ሌቭል አለ። ለምሳሌ እኔና እናንተ ብቻ ቁጭ ብለን ከተኛን ሌቭል 1 የምትባለች። ስለዚህ እኔ ከሞት ወይ እናንተ ከሞታችሁ ሁለታችንም ከእንቅልፍ እንነሳለን። ሌቭል 2 ደግሞ ይባላል። ለምሳሌ እኔና 3 ሰው ሆነን ተኛን እንበል። በእኔ እንቅልፍ ውስጥ ተኛችሁ፣ ግን በእኔ እንቅልፍ ውስጥ ደግሞ ከእንደገና ሁለተኛ ጓደኛዬ እንቅልፍ ውስጥ ተኛችሁ። ሌቭል 2 ይባላል። ከዚህኛው ዓለም መንቃት ከፈለጋችሁ አሁን አስቸጋሪ፣ እዚህኛው ዓለም ውስጥ ብትሞቱ ቀጥታ ወደ ሞት አይደለም የምትሄዱ። ሊምቦ የሚባል ልክ እንደ ማዕከል ልክ እንደ ማቆያ አለ። ሊምቦ ውስጥ ቆያላችሁ። ከሊምቦ ስትሞቱ ነው ከእንደገና የምትነቁት። ግልጽ ነው ብዬ አስባለሁ። ሌቭል 1 ማለት እኔና እናንተ ቁጭ ብለን በአንድ ሰው አይምሮ ስናልም ማለት። ሌቭል 2 ማለት ህልም ላይ ህልም ማለት። ከዛ ዓለም መንቃት በቀላሉ አይቻልም። ከዛ ዓለም ከሞታችሁ ሊምቦ የሚባል ዓለም ውስጥ ገቡና ከዚህ ዓለም ውስጥ ስትሞቱ ነው ሁለተኛ ጊዜ ስትሞቱ ነው ወደ እውነተኛው ዓለም የምትነቁት። እና ካብና ምንድን ነው የሚባለው ካብና ሚስቱ ሊምቦ የሚባሉ ዓለም ውስጥ ነበሩ። ራሳቸውን ገሉ አይደለም፣ ረጅም ሰዓት ስለቆዩ ሊምቦ ውስጥ ገቡ። ዲፕ የሚባል እንቅልፍ ውስጥ ማለት። ከዛ ዓለም ለመንቃት ራሳቸውን ባቡር ስር ይቀጣሉ። ባቡሩ ላያቸው ላይ ይወጣል፣ ከእንቅልፋቸው ይነሳሉ። ስንት ዓመት አልኳችሁ? 50 ዓመት በእንቅልፍ ዓለም። በእኔና በእናንተ ሰዓት አቆጣጠር 21 ሰዓት ማለት አንድ ቀን ውስጥ ከእንቅልፍ ተነሱ። ከተነሱ በኋላ ህይወታቸው ቀጠለ። ኢማጂን እንግዲህ በእንቅልፍ ዓለም ረጅም ጊዜ ቢቆዩ ህይወታቸው በኖርማል በሆነ መንገድ ቀጠለ። ልጆች ወለዱ። ግን ሐሳብ ፓራሳይት ነው እንዳልኳችሁ። ማል አይምሮ ውስጥ ይሄ ሰው መንቃት አለብን የሚል ነገር ስለከተተ ማል እውነተኛው ዓለም ላይ እኮ ነቅታለች፣ ግን ስቲል ህልም እንደሆነ ነው የምታስበው። ስለዚህ ሁሌ ራሷን ለማጥፋት ትሞክራለች። ለምን? ለመንቃት። ፓራሳይት ያልኳችሁ ስር ይሰዳል እና ካብ ብዙ ጊዜ ሊያስረዳት ይሞክራል። አይደለም እውነተኛ ዓለም ላይ ነው። እሷ ደግሞ ትመጣለች። ይሄማ የህልም ዓለም ነው፣ መንቃት አለብን፣ እንንቃና ልጆቻችን እንውለድ። ኢቭን ብዙ ጊዜ ልጆቿን ለመግደል ሞክራ ነበር። ጥላቻ አይደለም፣ ለመንቃት ከመፈለግ። አያችሁ ሰብኮንሺየስ ማይንድ ላይ የተተከለ ሐሳብ ምን አይነት አቅም እንዳለው። እና አንድ ቀን አንድ ህንፃ ላይ ራሷን ከህንፃ ላይ ትጥላለች። ለምን? ለመንቃት። ግን ብዙ ሰዎች እሱ የጣላት ስለመሰላቸው አሜሪካ ውስጥ በምንድነው በፖሊስ ይጠበቃል። ልጆቹ እንኳን ሳይሰናበት እሱ ሀገር ጥሎ ይወጣል። አሜሪካ መግባት አይችልም። ጀስት ሌላ ሀገር ግን ይዘዋወር ነበር። አይምሮአችሁ ውስጥ ገባ ማለት የትም አታመልጡ። እና አይምሮ ውስጥ ይሄ ሰው ጸጸት አለ።
ጸጸት ማለት ትራውማ ማለት እንዴት መሰላችሁ? አንዳንድ ጊዜ ባላረኩት ብላችሁ የምትጸጸቱበት ነገር አጋጥሟችሁ ያውቃል? አይምሮአችሁን ስታረጋጉት ትዝ እያላችሁ ይመጣው። ካብም እንደዚህ ነው። ለመተኛት የተለያዩ ሚሽኖችን ለመስራት ሲተኛ ትዝ ይለዋል፣ ሚስቱ ትዝ ትሏለች፣ በሱ ምክንያት እንደሞተች ስለሚያስብ። ስለዚህ ህልም ላይ ድንገት ባቡር ሲመጣ ታያላችሁ። ራሳቸውን በባቡር ስላነቁ ድንገት ልጅቷ ትመጣለች፣ ልጆቻቸው ይመጣሉ፣ ድንገት እሷ ትመጣለች። ይሄ ጸጸት ከአይምሮ እንዳትወጣ ስላደረገው በእያንዳንዱ ህልሞቿ ውስጥ ያያታል ማለት። የመጀመሪያው ፊልሙ የሚናገረው ታሪክ ነው። አሳዛኝ ታሪክ ነው፣ ግን ደግሞ ፓራሌል ነው፣ እስከ መጨረሻ ይሄዳል። ሁለተኛው ይህ ሴይቶ የሚባለው ጃፓናዊው ለነካብ የሰጠው ሚሽን፣ ይህም ሰው የሰጠው ሚሽን ኢንሴፕሽን ይባላል። እንደውም ከካብ ጋር የነበሩ ሰዎች ኢንሴፕሽን የሚባል ነገር አይሆንም ብሎ ተከራክረውት ነበር። ግን ካብ ማን ላይ ስላደረገው ሚስቱ ላይ ስላደረገው እንደሚቻል ያውቃል። ግን ይሄን ለማድረግ ዲፕ መግባት አለብን። እንደነሱ ረጅም ሰዓት ላይ ተኙ ይችላሉ፣ ግን ሌቭል እየጨመሩ ሌቭል 1 ሌቭል 2 እነዚህ ደግሞ ያልተደረገ ነገር ሌቭል 3 ሶስተኛ ሌቭል ድረስ ወርደው ነው ህልም ምንድነው የሰው አይምሮ ውስጥ ህልም ለማስገባት ምንድነው ሐሳብ ለማስገባት ኢንሴፕሽን ለማስረጽ እየሞከሩ ነው። ሶ ምንድነው ሚሽናቸው? በዚያን ጊዜ ሴይቶ የሚባለው ሰው የሱ ተቀናቃኝ አለ። አንድ በጣም ትልቅ ተቋም ያለው ሰው፣ በጣም ትልቅ ኢምፓየር ያለው ሰው እና ይህ ሰው በጣም ትልቅ ተቋም ነው የገነባው። እድሜው እያረጀ ነው፣ ሊሞት ነው። ስለዚህ ሀብቱን ለልጁ ስለሆነ የሚያስተላልፈው ምንድነው የፈለገው መሰላችሁ? ይሄ ልጅ የአባቱን ሀብት ሲረከብ ተቋሙን ስፕሊት እንዲያደርገው ወይ ደግሞ ተቋሙን እንዲከፋፍለው ማለት እኔ ብዙ ቦታ ቼክ ለማድረግ ሞክሬያለሁ። አንዳንዱ ተቋሙን እንዲያፈርሰው ብሎ ያስባሉ፣ ግን ተቋሙን ላያፈርሰው ይችላል። ስፕሊት ማድረግ በተለያየ መንገድ። ሌላኛው አክሲዮን ያድርገው ወይ ደግሞ የተቋሙን ዲቪደንድ ይሽጥ። እንደዛ ከሆነ ሴይቶ ስቲል ይጠቀማል ዲቪደንዱን፣ ወይ ደግሞ የሆነ አክሲዮን ከገዛ ትርፉን ያገኛል። ካልሆነ ደግሞ በጣም ብዙ ተቋሞችን ስለሆነ አንድ ላይ ያለው ተቋሞቹን ይሽጣቸውና ኢንዲፔንደንት ሆነ የተለያዩ ትናንሽ ተቋሞችን ይስራ። ትልቁ ተቋም ራሱን ሰባብሮ ትናንሽ ይሁን። እንዲህ ከሆነ ሞኖፖሊ አይሆንም፣ የዚህኛው ተቀናቃኝ አይሆንም። ይሄ ትልቅ ይሆናል፣ ይሄኛው ይበታተንለታል። ስለዚህ ልጁን ምን እንዲያደርግ ነው ትልቁ ዓላማ? ይሄ አንድ አድርጎ አባትየው ሲገዛ የነበረውን ተቋም እንዲሰባብረውና በብዙ ቦታ እንዲከፋፍለው እንዲያደርግ የልጁ አይምሮ ውስጥ ሐሳብ እንዲተክሉ እነዚህን ሰዎች ይቀጥራል፣ ነካብን ማለት ነው። ሚሽኑ ከባድ ነው። 3 ሌቭል መሄድ ነበረባቸው። እንግዲህ ያንዳንዱ ሌቭል እንትን አይደለም። ያገቱት ሰው ሮበርት ይባላል፣ የአባቱ ልጅ ማለት ይሄ ተረኛ የሆነው ሀብቱን የሚረከበው የዚህ ልጅ አይምሮን ለማሳመን ሪቨርስ ሳይኮሎጂ ተጠቀሙ። ምን አይነት ሳይኮሎጂ መሰላችሁ የተጠቀሙት? ይሄ ልጅ ህይወቱ ላይ በጣም ስሜቱን የሚቆጣጠረው አይምሮ ላይ በጣም ትልቅ ቦታ የሚሰጣቸው 2 ሰዎች አሉ። የመጀመሪያው አባቱ ነው። ከአባቱ ጋር ጤነኛ ግንኙነት የለው። አባቱ እስከ መጨረሻው እየጠላው ይሞታል። ልጁም አባቱን እየጠላ ይሞታል። ማለት ልጁ ይጠላዋል እንኳን ማለት ባንችልም፣ ግን በአባቱ ደስተኛ አይደለም። አባቱ እንደማይወደው ያውቃል። አባቱ ጋር ጤነኛ የሆነ ኔጌቲቭ የሆነ ሪሌሽንሺፕ ነው ያላቸው። ሁለተኛ አጎቱ ደግሞ አለ። ከአጎቱ ጋር በጣም ፍቅር ናቸው፣ በጣም ይዋደዳሉ። ኢቭን አባቱና ልጅ መሃል እንኳን እየገባ ሰላም እየፈጠረ የነበረው እርሱ። ስለዚህ እነዚህ ሰዎች በእያንዳንዱ ሌቭል የዚህ ልጅ አይምሮ የዚህ ሰው የሮበርት የሚባለው ሰው አይምሮ ላይ አንዳንድ ሀሳብ መጨመር አለባቸው። 3ኛ ሌቭል ላይ ሲደርሱ እውነት ነው ብሎ እንዲቀበል። አባቱ ሞተ። የሮበርት አባት ልክ ሲሞት አስክሬኑን ከአንድ ቦታ ወደ አንድ ቦታ ከነበረበት ቦታ ወደ ሌላ ቦታ አይ ቲንክ ወደ መቀበሪያ ቦታ ሊወስዱት 10 ሰዓት ላይ ኦልሞስት ወደ 10 ሰዓት ፕሌን ላይ መቆየት ነበረባቸው። ፕሌን ላይ ቆዩ። ልክ እዛ እንደገቡ የሆነ ነገር ያጠጡታል፣ እንቅልፍ ይዟል። አሁን ሌቭል 1 እንቅልፍ ውስጥ ገቡ። ሁሉም አንድ ላይ እየተኙ። ልክ ሌቭል 1 ላይ ምን አደረጉ መሰላችሁ? እንዳልኳችሁ ሪቨርስ ሳይኮሎጂ ነው ብያችኋል። ሮበርት እንግዲህ ሲኑ የሚጀምረው ድንገት ነው። በቃ የሆነ ዝናባማ አካባቢ ነው። ምንድነው አትሞስፌሩ ዝናብ ነው። እንግዲህ ህልም ላይ ታችሁ ከሆነ ህልም እንዴት እንደጀመራችሁ አታውቁም አይደል? ድንገት ኦል ኦፍ ዘ ሰደን ህልም ላይ ነው ራሳችሁ የምታገኙት እንጂ እዚህ ጋር ጀመረ እዚህ ጋር ጨረሻ አትሉም። በቃ ድንገት ጀመረ እና ራሳቸው ሲያገኙ ዝናባማ አካባቢ ነበር። እሱ ታክሲ ይጠራል። ልክ ታክሲ ጠራ አግተውት ይይዙታል። እና ምንድነው የሚሉት? አባትህ ቅድም ያልኳችሁን ሳይኮሎጂ አባትህ ቢሮ ውስጥ አንድ ካዝና አለ፣ እዛ ውስጥ የተደበቀ ሚስጥር አለ፣ ሚስጥሩን ንገረን። እኔ ሚስጥሩን አላቅም፣ ቁጥሩን ንገረን አላቅም። እንደውም ያስጨንቁትና ባለ 6 ኮድ ሁላ ቁጥሩን ያስጠሩታል። ከዛ 5 8 ምናምን ብሎ ይጀምራል። ቁጥሩን አስቀምጥላችኋለሁ። ይሄንን ቁጥር ያስቀምጣል። ገስ በቃ ስላስጨነቁ ገስ ተናገር። ካልነገርከን ብሎ ሲያስጨንቁት ምን አደረጉ መሰላችሁ? ከነሱ መሃል አንድ ሰው አጎቱን እንዲመስል አደረጉ። ይሄ ማስክ እንደማድረግ ማለት ነው። አጎቱን እንዲመስል አደረጉና ከሱ ጋር አገቱት። ምን ያደርጋሉ መሰላችሁ? አሁን ስሜትን ተጠቅሞ የሰውየው አይምሮስ ለማስገባት ነው የሞከሩና አጎቱ ምን ይለዋል? አባትህ አለው አንድ ሚስጥር ደብቋል። እውነት ነው፣ እነሱ ያሉት ነገር ልክ ነው። ካዝና ውስጥ አንድ ሚስጥር ደብቋል። የደበቀው ደግሞ ሚስጥር አለው አሁን እሱ የሚያስረክብን ትልቁን ኢምፓየር እንድትሰባብረው ደግሞ ስፕሊት እንድታደርገው ነው ይለው እና ሮበርት ይደነግጣል። ለምን
ይሄን እኮ ካደረግኩኝ ተቋሜ ሊከስር ነው ፌል ላደርግ ነው ይለዋል። ከዛ እንግዲህ አጎትየው ምን ላደርግ እንግዲህ የሆነ አይምሮ ላይ ምን ፈጠረ? ድሮም እኮ አባትህ ይጠላል፣ ይሄ ጥላቻው እሱ እንኳን የሚያስረክብ ሀብት ሙሉ ገንዘቡ እንዳትረክ ሙሉ ሀብቱ እንዳትረከብ ሰባብረው ሊሰጥህ ነው የሚል አይነት ነገር አሁን ከጥላቻ የመጣ አይነት ነገር አይምሮ ላይ ፈጠሩ። ይሄ ሌቭል 1። ከዛ ሌቭል 1 ላይ ትንሽ እንደቆዩ አሁን ደግሞ ወደ ሌቭል 2 ይወስዱታል። ከእንደገና ህልም ላይ ሌላ ህልም ውስጥ ያስገቡታል። ልክ ሌቭል 2 ላይ ደግሞ ሲገቡ ሪቨርስ ሳይኮሎጂ ተጠቀሙ። ቅድም ጥላቻን አይደል የተጠቀሙት፣ አሁን ደግሞ ፍቅርን ለመጠቀም ሞክሩ። ምን አደረጉ መሰላችሁ? ካብ ራሱ ይመጣል እና ህልም ላይ ነው ያለው ይሏል። እና አትሞስፌሩ ሲቀየር ነገሮች ሲንቀሳቀሱ ያይና እውነትም ህልም ላይ እንዳለ ይገባል። እውነት በቃ ነገር በቃ ህልም ውስጥ ነው ያለው። እና ህልም ውስጥ እንድትገባ ደግሞ ያደረገ አለው ቅድም ያልኳችሁ አጎትህ ነው። አጎትህ አንተና አባትህ መካከል ገብቶ ጥላቻን እየፈጠረ ያለው እርሱ ነውና አጎትህን ከአጎትህ ከተላኩ ሰዎች ልጠብቅ ብሎ እንዲያምኑ ያደርግ። ካያችሁ ሪቨርሱን። ከዛውን በራሱ አይምሯችሁ ራሱ ነገሮችን ይሞላል አይደል? ነገር ለምሳሌ ነገር አይምሯችሁ ላይ ይብሰለሰላል። ምን ብሎ አሰበ? ሁለተኛ ስቴጅ ላይ አይምሮ ላይ የተፈጠረው ነገር ኦኬ አባቴ ያለ ነገር ምንድነው? ተቋሙን እንድከፋፍል ፈልጓል። እሱ ይታወቃል። ግን ደግሞ አጎቱ የነገረው አባቴ ስለማይወድ ነው ስላለው አሁን አጎቱ ደግሞ መጠራጠር ሲጀምር አይ ምናልባት አባቴ ለኔ የሆነ ነገር አስቦ ይሆናል የሚል አይነት ጥርጣሬ አይምሮ ላይ ተፈጠረ። ግልጽ ነው ብዬ አስባለሁ። አጎቱ ሌቭል 1 ላይ አባቴ ስለሚጠላህ ነው ብሎ የነገረውን ነገር ሌቭል 2 ላይ ደግሞ ኖ አጎት ባንተና አባቴ መካከል ስለገባ ነው፣ ስለዚህ አጎት ጋር ነው ያለው ችግሩ የሚል ነገር አይምሮ ላይ ፈጠሩ። ሌቭል 2 ላይ ምናልባት ሙሉ ሲኑን ልታዩ ትችላላችሁ። አክሽን አለው ምን አለው። ከዛ ምን ያደርጋሉ? እንዲህ እንዳይሆን ከፈለክ አሉት አጎት ምን እንዳሰበና ምን እንደደበቀ ለማወቅ ከፈለክ አጎት አይምሮ ውስጥ ገብተን መሰለል አለብን። ሌቭል 3 ከእንደገና ህልም ላይ ህልም ከእንደገና ሌላ ህልም ውስጥ መግባት አለብን ይሉታል። እሱም ተስማማ። እሺ ብሎ ያስተኙት። በጣም በሚገርማችሁ ሁኔታ እሺ ብሎ ነው የተኛው አይደል? የአጎቱ ህልም ውስጥ የገባ አስመስለው የራሱ ህልም ውስጥ ራሱ ይገባል። እስካሁን ድረስ ከሱ ጋር በነበሩት ሰዎች ህልም ውስጥ ነው የገባው። አሁን ግን ሶስተኛ ዙር ላይ የራሱ ህልም ውስጥ ነው የገባው። ማለት ሶስተኛ ህልም ውስጥ ላይ የሚገባ የሚደረግ እያንዳንዱ ነገር የራሱ አይምሮ ላይ በቀላሉ የመግባት አቅም አለው ማለት ነው። በቀላሉ ስራ የመስደድ አቅም አለው የራሱ ህልም ስለሆነ እና ሌቭል 3 ውስጥ ገባ። ጦርነት ምናምን አንዳንድ ቦታ ላይ ፋይት ነበሩ ማለት ከሰብኮንሺየስ ማይንዳችሁ ጋር ነው የምታወሩት ብያቸዋለሁ አይደል? ለምሳሌ ይሄ ሰው የአጎቱን ካዝና ሰብሮ ሊገባ ነው። ሶ ባይ ዲፎልት አጎቱ ቦዲጋርድ እንዳለው ስለሚያውቅ አጎቱ ቤት ሲሰልል ቦዲጋርዶች ይመጣሉ። በቃ የሱ አይምሮ ውስጥ ክሬት ያደረገው ነገር ነው። አይምሮ ውስጥ የፈጠርኩት ነገር ስለሆነ ያ ነገር ይመጣል። ልክ እንደሰው ማለት ሶ አጎቱ ቦዲጋርድ ስላለው ሰብሬ ልለፍ ሲል የአጎቱ ቦዲጋርዶች እንደሚያስቸግሩት ያውቃል። ጦርነት ነበር ማለላችሁ ነው። ተኩስ ነበር ምናምን እዛ ውስጥ ማልገው ለዛ ነው just ሐሳቡ እንድትረዱ። ሌቭል 3 ላይ ሲገባ ሮበርት ራሱን እንግዲህ በረዷማ አካባቢ ነው። ብዙ ቤቶች ካለፈ በኋላ አባቱን ሊሞት ያለበት አልጋ ላይ ያገኘዋል። እና እዛ ሲሄድ እንግዲህ አባቱ መጨረሻ ጊዜ ከሮበርት ጋር ያወራው አም ዲስአፖይንትድ የሚል ነገር ነው ያወራው። ዲስአፖይንትድ በቃ አንተ ተናድጃለሁ፣ አንተ ተበሳጭቻለሁ የሚል አይነት ነገር እና ልክ አባቱ ጋር ሲሄድ እስካሁን ድረስ የልጁ አይምሮ ላይ የተገነባውን ነገር አስቡት። ልክ አባቱን ሲያገኝ አባቱ ምን ይሏል? የራሱ ሳይኮሎጂ ነው ብያቸዋለሁ። የራሱ ሰብኮንሺየስ ነው ይሄን እያወራል። እኔ አንተ ላይ ዲስአፖይንትድ የሆንኩት እኔን ለመሆን ስለሞከርክ ነው። እኔ ከኔ በላይ እንድታድግ ፈልጋለሁ። ስለዚህ ተቋሙን ሰባብረው ብሎ አባቱ እንደነገረው ታያላችሁ። አሁን አባቱ አይደለም የነገረው፣ በህልም ዓለም ውስጥ ራሱ ሁለተኛ ሌቭል ላይ ስለ አባቱ ያለውን እይታ እንዲቀይር አድርገውታል። አጎትየው ጠላት ሆኖ ኦል ኦፍ ደሰደም ማለት። ስለዚህ አጎትየው እንዲህ ስላደረገው አሁን ባይ ዲፎልት አባቱን ማመን ይጀምራል። እና አጠገቡ ካዝና ነበር። ይሄ ካዝና እንዴት መጣ? ሌቭል 1 ላይ አይምሮ ላይ እንዲጨምር ስላደረጉት የሆነ ሚስጥር አለ። እና ቁጥሩን ሲፈልግ እሱ መጀመሪያ ላይ ባይ ዲፎልት የነገረውን ቁጥር አለ ብያቸዋለሁ አይደል? ያንን ቁጥር ያስገባዋል። 5 ብሎ እንደሚጀምር አቃሉ ቁጥሩን አስቀምጥላቸዋል። ያንን ቁጥር ያስገባዋል። ልክ ያንን ቁጥር ሲከፍተው በጣም በሚገርማችሁ ሁኔታ ያገኘው ሮበርት ልጅ እያለ ከአባቱ ጋር ይጫወትበት የነበረው ቃቃ ነው። ምን ማለት ነው? አባቱ እሱን ይወደዋል እንደማለት። አባቴ ለኔ ያስባል እንደማለት። ኦኬ አባቱ ለሱ ያስባል። አባቱ ለመጨረሻ ጊዜ በህልም ዓለም ውስጥ ምንድነው የነገረው? እኔ ለአንተ አስባለሁ። እስካሁን በአንተ የተናደድኩት እኔ ለመሆን ስለሞከርክ ነው። አሁን ግን ይሄን ትልቅ ተቋም አፈራርሰውና ኢንዲፔንደንትሊ ራስን ችለህ ስራ። ይሄንን ነው ለአንተ የምፈልገው እንዲል አድርጓል። ሳውራው ቀላል ሊመስል ይችላል። ሶስተኛ ሌቭል ላይ ነው ያላችሁት። በህልም ዓለም ውስጥ ነው። ስሜት ተጨምሮበታል። አለማመን አትችሉ። እና ሮበርት ይህንን ሀሳብ ተቀብሎ እንቅልፍ ይነቃል። ለመጨረሻ ጊዜ ታየው እንግዲህ ፊልሙ መጨረሻ ሲያልቅ ፕሌን ላይ ነው የተገኘው ሮበርት። ምንድነው ከዛ በኋላ ምንድነው የሚባል ይሄ ተቋሙን ሰበረ ወይ ተቋሙን ብሬክ አደረገ ወይ አናቅም። ግን የሱ አይምሮ ውስጥ ይሄ ነገር እንደገባ ታያላችሁ። ምናልባት የመጨረሻ ደቂቃ አይ ቲንክ
ሴይቶ የሚባለው ሰው ራሱ ሌቭል 2 ነው ሌቭል 3 ላይ ሞቶ ነበር ህልም ዓለም ውስጥ ማለት ራሱን ሊምቦ ዓለም ውስጥ አግኝቶት ነበር። ሊምቦ ዓለም ውስጥ ገባችሁ ማለት በነገራችን ላይ ሰው ካልገደላችሁ በቀር መንቃት አትችሉም። ቅድም ልክ እንደ ካብና ሚስቱ ማለት ነው። ግን ሊምቦ ዓለም ውስጥ ስትሆኑ በእንቅልፍ ዓለም እንደሆናችሁ አታውቁም። እውነተኛ ዓለም ነው የሚመስላችሁ። ስለዚህ ማን ደፍሮ ራሱን ይገላል? በቃ ግደለኝና ልንቃ አትሉም። እውነተኛ ዓለም ነው በቃ ያስታውቅ እና እዛ ዓለም ይሄዳል። እዛ ዓለም ከገቡ በኋላ ካብም እሱን ለማውጣት ከዛ ዓለም ይወጣል። እዛ ዓለም ሲገባ በነገራችን ላይ ቶተም የምትባል ነገር አለች። ስለዚህ ነገር አላወራውም እንደው መጨረሻ ላይ ላንሳ። ቶተም ማለት የትኛው እውነተኛ የትኛው ውሸት የትኛው የህልም ዓለም እንደሆነ አታውቁም። እና ይሄንን ለማወቅ ራሳችሁ ምንድነው ራሳችሁ የምትመዝኑበት መንገድ እና ለምሳሌ የካብ የሚባለው ሰው ቶተም እቺ የምትሽከረከር ነገር አለች። ምናልባት ቪዲዮን አስቀምጥላችሁ እቺ የምትሽከረከረው እሷን ያሽከረክራታል። እሷ ስትሽከረከር የሆነ ሳሌ መቆም አይቀርም አይደል? ከቆመች እውነተኛ ዓለም ላይ ነው። ካልቆመ ዝም ብሎ የሚቀጥል ከሆነ በእንቅልፍ ዓለም ነው። ስለዚህ እዚህኛው ዓለም ውስጥ ከሆነ ራሱን በጥይት መጥቶ ራሱን ለማንቃት ሲሞክር ታያላችሁ። የተወሰኑ ሲኖች ቪዲዮ ምናልባት አስቀምጥላችኋል። በእንደዛ አይነት መንገድ ይሞክር። ቶተም ማለት የትኛው እውነተኛ የትኛው ውሸት የሆነ ዓለም እንደሆነ ማታውቁበት ማለት ነው። እንግዲህ ይሄን ሐሳብ ማል እንዳመጣችሁ ነው የሚታወቀው፣ ግን እሷ ራሷ ኮንፊውዝድ እንደሆነች ታያላችሁ። ቶተም እርስ በርስ ሼር ተደራርገው ነበር እና ፊልሙ ኦቨርኦል ይሄ ነው። እንግዲህ በእንደዛ አይነት መንገድ ነው ፍሎ የሚያደርገው። ቶተም ምናልባት መጨረሻ ላይ ስላስቀመጥኳት መሀል ላይ ፊልሙ ላይ ብዙ ጊዜ ትደጋገማለች። ቶተም ማለት እውነተኛው ዓለም የትኛው እውነተኛ ዓለም የትኛው የህልም ዓለም እንደሆነ የምታዩበት የራሳችሁ የሆነ እቃ ነው። ራሳችሁ ናችሁ ክብደቱ የምታውቁት፣ ራሳችሁ ናችሁ ምንድነው የሚባለው ሙቀቱ ምናምን የምታውቁት። ከእናንተ ውጪ ሌላ ሰው ሊነካው አይገባም፣ ካወቀው ዱፕሊኬት ስለሚያደርገው። ግን እናንተ የሆነ ነገር አድርጋችሁ እንቅልፍ ዓለም ውስጥ ነው አይደለም የሚለውን ነገር ቼክ ታደርጋላችሁ። ለምሳሌ የካብ እንዳልኳችሁ ያሽከረክራታል። ተሽከርክራ የምትቀጥል ከሆነ እንቅልፍ ዓለም ውስጥ ነው፣ ከወደቀች ነቅቷል ማለት ነው። ይሄን አይል በጣም ኮንፊውዝ የሚያደርግ ዓለም ነው። ከዚያ ይሄ ሴይቶ ቃል ገብቶለት ነበር ይሄን ሁሉ ካደረክልኝ እኔ ምንድነው ፍርድህን እተውልህና ወደ ልጆቹ ትመለሳለህ ብሎት ነበር። የመጨረሻው ሲን ካብ ወደ ልጆቹ እየተመለሰ የሚያሳይ ሲን ነውና አንድ በጣም ልብ የምታጠለጥል ፓርት አለች። እውነት ነው አይደለም ብሎ እያሰበ ያሽከረክራታል ቶተሟን ወደ ልጆቹ እየሄደ ማለት ፊልሙ እየተሽከረከረች ይቁም አይቆም ሳናቅ ድንገት ከት ያደርገውና ፊልሙን ይጨርሷልና በጣም ከባድ የሆነ ዓለም ነው። የትኛው ህልም የትኛው እውነት እንደሆነ ማታውቁበት ዓለም ግን ደግሞ ምንድነው ራሱን የቻለ ቢዝነስ ሊሆን የሚችል ዓለም እንደሆነ ታያላችሁና ሆፕፉሊ ሐሳቡን ገልጫለሁ ብዬ አስባለሁ። እንዳልኳችሁ ትንሽ ኮምፕሊኬትድ ነው፣ ትንሽ የተወሳሰበ ፊልም ነው እንዳልኳችሁ። ይሄ ደግሞ ስንተኛ ቀረጻችን እንደሆነ አይ ቲንክ ሁለተኛ እንደዛ መሰለኝ እና ግልጽ አድርጌዋለሁ ብዬ አስባለሁ። ግልጽ ካልሆነላችሁ ይሄንን ካሁን ካወራሁት ሐሳብ ተነስታችሁ ፊልሙን እዩት። በጣም እርግጠኛ ነኝ ፊልሙ በጣም ክሊር ይሆንላችኋል። ኦቨርኦል እንግዲህ ኢንሴፕሽን የሚለውን ፊልም እኔ በዚህ መንገድ አየሁት። ፊልሙን እንዴት አያችሁት? ሪቪውንስ እንዴት አያችሁት? ስለዚህ ቪዲዮ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ኮሜንታችሁን አየዋለሁ። ቀጣይ ሳምንት እንዲሁ እንደተለመደው በአዲስ ሐሳብ ካነበብኩት ወይ ካየሁት በአዲስ ሐሳብ እንመለሳለን። የቀጣይ ሳምንት ሰዎች ይበላል። መልካም ሳምንት። ሀሁ መድረክ ሁለተኛ ዙር ተመልሷል። የመጀመሪያ ፕሮግራማችን በጣም በሚገርም ሁኔታ ካፒታል ሆቴል ውስጥ በጣም አሪፍ ጊዜ አሳልፈን ነበር። ሁለተኛው ዙር ደግሞ በጣም ከምትወዷቸው ደራሲዎች ጋር አሪፍ ጊዜ የምናሳልፍበት፣ መጽሐፍ ዳሰሳ የምናደርግበት፣ ከዛ ደግሞ አልፈን ከመጽሐፉ ተነስተን የጻፉት ጸሐፊዎች ራሳቸው ጥያቄ የምንጠይቅበት የምንመካከርበት መድረክ ነው። መጽሐፍ ማንበብ የምትወዱ ሰዎች፣ መጽሐፍም እንዲያነብ የምትፈልጉትን ሰዎች መጋበዝ የምትፈልጉ ሰዎች ሁላችንም ተሰብስበን መጽሐፍና መጽሐፍ ዙሪያ ላይ የምንነጋገርበት ኢቨንት ነው። በዚያ ምሽት ጃዝ ይኖራል፣ ገጣሚዎች ይኖራሉ፣ የመጽሐፍ ዳሳ ይኖራል፣ የፓኔል ዲስከሽን ይኖራል። ከዛ ደግሞ ያለፈ ከብዙ የሥራ ፈጣሪዎች ከብዙ አስተማሪዎች ከተለያዩ ሰዎች ጋር ኔትወርክ የምናደርግበት አሪፍ ኢቨንት ነው። ቀኑ የሚሆነው 25 ወይ ደግሞ በውጪዎች ፌብሩዋሪ 2 ነው። ከ11 ሰዓት እስከ 2 ሰዓት የሚቆይ ፕሮግራም ነው። የአሁኑ ፕሮግራማችን ሰኞ ዕለት ነው የሚሆነው። ቦታው ደግሞ ካፒታል ሆቴል። በጣም እርግጠኛ ነኝ እስካሁን ድረስ ያሉትን ኮንተንቶች ከወደዳችኋቸው አሁን መድረክን እንደምትወዱት አልጠራጠርም። ፌብሩዋሪ 2 ከ11 ሰዓት እስከ 2 ሰዓት ካፒታል ሆቴል አብረን ነን። በምንም ታምር መቅረት አይቻልም። ጓደኞቻችሁንም ጋብዛችሁ እዚያ እንገናኝ።